ሩት በመጽሐፍ ቅዱስ ውስጥ ካሉ እጅግ አስፈላጊ ሴቶች አንዷ ናት። ሆኖም ግን ንግሥት ወይም ነቢይት አልነበረችም። እስራኤላዊም እንኳን አልነበረችም። ይልቁንም ከሞዓብ የመጣች ባዕድ መበለት ነበረች። ሀብት፣ ደረጃ ወይም የወደፊት ተስፋ አልነበራትም። ባሏ ሞቷል። የትውልድ ሀገሯ ምንም የምታቀርብላት ነገር አልነበራትም። ከፊቷ ያለው ብቸኛው መንገድ ወደ ድህነትና እርግጠኛ አለመሆን የሚያመራ ነበር። ሆኖም በጨለማው ወቅት አንድ ምርጫ አደረገች። የታማኝነት፣ የፍቅርና የእምነት ምርጫ። ሕዝቧን፣ አማልክቶቿንና ያለፈ ታሪኳን ትታ አማቷን ኑኃሚንን ተከትላ ባዕድ ወደምትሆንበት ምድር ሄደች። ነገር ግን ተስፋ ቢስ ጉዞ የመሰለው ነገር በእውነቱ የመለኮታዊ ዕጣ ፈንታ ጅማሬ ነበር። ስሟ ሩት ነበር። በእምነቷም እግዚአብሔር የታሪኳን ቤዛ መሆን ብቻ ሳይሆን በእስራኤል ታላቅ ንጉሥና በመሲሁ የዘር ሐረግ ውስጥ እንድትካተት አደረጋት። የሩት ታሪክ የተፈጸመው መሳፍንት በገዙበት ዘመን ነበር። የኢያሱ ሞት በኋላና በሳውልና በዳዊት ስር ንግስና ከመጀመሩ በፊት የነበረ በእስራኤል ታሪክ ውስጥ ሁከት የበዛበት ዘመን ነበር። ብሔሩ ንጉሥ አልነበረውም። ሕዝቡን በተደጋጋሚ ወደ አለመታዘዝ፣ ወደ ጣዖት አምልኮ፣ ወደ ባዕድ ጭቆና፣ ወደ ንስሐና ወደ መዳን አዙሪት ውስጥ ይገባ ነበር። መጽሐፍ ቅዱስም ሰው ሁሉ በዓይኑ መልካም መስሎ የታየውን ያደርግ ነበር እንደሚል። በዚያን ጊዜ በይሁዳ ምድር ላይ ረሃብ ተከሰተ። ትርጉሙ የእንጀራ ቤት የሆነው የቤተልሔም እንኳን ለሕዝቧ እንጀራ አጣች። ሁኔታው መራራ ነበር። በአንድ ወቅት ገብስና ስንዴ ያፈሩ የነበሩ እርሻዎች አሁን ባዶ ሆነዋል። ሰብሎች ደርቀዋል። የምግብ እጥረት ሆነዋል። ጎተራዎች ባዶ ሆነዋል። እናም ሕልውና አጠራጣሪ ሆነዋል። በቤተልሔም ኤሊሜሌክ የሚባል ሰው ይኖር ነበር። ትርጉሙ አምላኬ ንጉሥ ነው ማለት ነው። ኑኃሚን የምትባል ሰው አግብቶ ነበር። ትርጓሜም ደስ የሚያሰኝ ማለት ነው። መሐሎንና ኬሌዎን የሚባሉ ሁለት ወንድ ልጆች ነበሯቸው። ረሃብ እየበረታ ሲሄድ ኤሊሜሌክ ማንኛውም አባት በቀላሉ የማይወስነውን ምርጫ መጋፈጥ ነበረበት። ቤተሰቡን ነቅሎ እግዚአብሔር ለሕዝቡ ቃል ከገባላቸው ምድር መውጣት። በሕይወት የመኖር ጉዳይ ስለነበረ ወደ ምስራቅ በዮርዳኖስ ወንዝ በኩል ወደ ሞዓብ ግዛት መርቷቸው ሄደ። ሞዓብ ከእስራኤል ጋር በተደጋጋሚ በግጭት ውስጥ የምትገኝ ምድር ነበረች። ሕዝቧ የኬሞሽ የተባለውን ጣዖት ያመልኩ ነበር። እናም ለእስራኤላውያን ጥል ነበራቸው። ሆኖም በዚህ ወቅት ሞዓብ ይሁዳን ልትሰጥ ያልቻለችውን ምግብና መረጋጋት አቅርባ ነበር። ይሁን እንጂ በሞዓብ ያለው ሕይወት ኑኃሚን ተስፋ ያደረገችውን እፎይታ አላመጣም። እዚያም ከሰፈሩ በኋላ ብዙም ሳይቆይ አደጋ ደረሰ። አባወራው ኤሊሜሌክ ሞተ። ኑኃሚን አሁን መበለት ሆና ራሷን ለአደጋ በተጋለጠ ሁኔታ ውስጥ አገኘችው። በሞዓብ እንደ ብዙዎች ጥንታዊ ማህበረሰቦች የአንዲት ሴት ደረጃና ደህንነት ከባሏ ጋር የተቆራኘ ነበር። ያለ ኤሊሜሌክ ኑኃሚን ጥቂት መብቶችና ጥበቃ ብቻ ባላት እርግጠኛ ያልሆነ የወደፊት ሁኔታ ተጋረጠባት። ገና ወጣቶች የነበሩ ልጆቿ ብቸኛ ደጋፊዎቿ ሆኑ። ከጊዜ በኋላ መሐሎንና ኬሌዎን እያንዳንዳቸው የሞዓብ ሴቶችን አገቡ። መሐሎን ሩትን አገባ። ኬሌዎን ደግሞ ዖርፋን አገባ። ለ10 ዓመታት ያህል በሞዓብ ኖሩ። ልጆቹ ይሰሩ ነበር። ሚስቶቻቸው ቤታቸውን ያስተዳድሩ ነበር። ኑኃሚን ቤተሰቡን ለመንከባከብ የቻለችውን ታደርግ ነበር። ከዚያም እንደገና ሐዘን መጣ። መሐሎንና ኬሌዎን ሁለቱም ሞቱ። ባሏን ቀድሞውኑ አጥታ ነበር። አሁን ደግሞ ልጆቿን አጣች። ይህ ለኑኃሚን ከባድ ጉዳት ነበር። ልጅ የሌላት እናት፣ ባል የሌላት መበለትና ማህበረሰብ የሌላት ባዕዱን አቀረች።
ኑኃሚን፣ ሩትና ኦርፋ በሐዘንና በሁኔታዎች የተሳሰሩ 3 መበለቶች ሆነው ቆሙ። ባል የሌላቸው ሴቶች ደህንነትና አቅርቦት በሌላቸው ማህበረሰብ ውስጥ ለጥቃት የተጋለጡ ነበሩ። የኑኃሚን ልብ የተስፋ መቁረጥ ስሜት ከብዶት መሆን አለበት። ረሃብን ለመትረፍ ቤቷን ለቃ ወጥታ ለሕይወት ትርጉም የሚሰጡትን ነገሮች ሁሉ አጣች። እግዚአብሔር ሕዝቡን እንደገና እንደጎበኘና እንደገና ምግብ እንደሰጣቸው ለኑኃሚን ወሬ ደረሳት። በይሁዳ ያለው ረሃብ አብቅቷል፣ ቢያንስ ቀንሷል። ቤተልሔም እንደገና እንጀራ አገኘች። በሞዓብ ለመቆየት ምንም ምክንያት ስላልነበራትና ወደ ትውልድ አገሯ ስለምትናፍቅ ኑኃሚን ለመመለስ ወሰነች። ምራቶቿ ከእሷ ጋር አብሮ ተነሱ። ነገር ግን በመንገድ ላይ ኑኃሚን ቆመች። በከበደ ልብ ወደ ሩትና ኦርፋ ዙራ በርኅራኄ ግን ደግሞ በተስፋ መቁረጥ ተናገረች። ኑኃሚንም እያንዳንዳችሁ ወደ እናታችሁ ቤት ተመለሱ፣ ለሞቱትና ለእኔ እንዳደረጋችሁ እግዚአብሔር ቸርነትን ያደርግላችሁ፣ እያንዳንዳችሁ በባሎቻችሁ ቤት ዕረፍትን እንድታገኙ እግዚአብሔር ይስጣችሁ አለቻቸው። ቃላቶቿ ምርቃትም ማበረታቻም ነበሩ። እንደገና አግብተው የወደፊት ሕይወታቸውን እንዲያስተካክሉ ወደ ቤተሰቦቻቸው እንዲመለሱ በማሳሰብ ከግዴታ ነፃ አደረገቻቸው። ሁለቱም ምራቶች ከእሷ ጋር ወደ ሕዝቧ እንደሚሄዱ በመግለጽ ተቃወሙ። ነገር ግን ኑኃሚን ይበልጥ አጥብቃ ነገረቻቸው። የሁኔታዎች ተስፋ ቢስነት አስረዳች። ባል እንዲሆኗቸው የምትሰጣቸው ሌሎች ልጆች አልነበሯትም። ዳግመኛ አግብታ ልጅ ለመውለድም በጣም አርጅታ ነበር። እሷን መከተል ማለት በባዕድ ሀገር መበለትነትንና ድህነትን መቀበል ማለት ነው። ኦርፋ በኑኃሚን ንግግር አለቀሰች። አማቷን ትወድ ነበርና ለመልቀቅ ትቸገር ነበር። ነገር ግን አጥብቃ ካለቀሰች በኋላ ወደ ሕዝቧና ወደ አማልክቶቿ ለመመለስ መረጠች። አያያዟ አሳዛኝ ቢሆንም የሚረዳ ነበር። ታማኝነቷ እውነተኛ ቢሆንም የትውልድ አገሯን መስህብና የአዲስ ሕይወት ተስፋን ማሸነፍ አልቻለችም። ከዚህ በኋላ ከመጽሐፍ ቅዱስ ታሪክ ትጠፋለች። በሐዘኗ ግን ደግሞ በትውልድ አገሯ ለመቅረት በወሰነችው ውሳኔ ትታወሳለች። ሩት ግን በኑኃሚን ላይ ተጣበቀች። እዚህ ላይ ጥቅም ላይ የዋለው የዕብራይስጥ ቃል አንድ ሰው ከሚስቱ ጋር በታማኝነት ሲጣበቅ ከሚገለጽበት ቃል ጋር ተመሳሳይ ነው። ጥልቅ ቁርኝነትን ይገልጻል። ኑኃሚን እንደገና ኦርፋን ተከትላ ወደ ሕዝቧና ወደ አማልክቶቿ እንድትመለስ አሳሰበቻት። ሩት ግን በታሪክ ውስጥ የሚያስተጋባ የፍቅርና የመታመን ቃል ተናገረች። እንዲህ ስትል እንድተውሽ ወይም ከአንቺ ተለይቼ እንድመለስ አታስገድጂኝ። አንቺም ወደምትሄጂበት እሄዳለሁ፣ አንቺም በምትኖርበት እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። አንቺ በምትሞችበት እሞታለሁ፣ እዚያም እቀበራለሁ። ከሞት በቀር ሌላ ነገር ቢለየን እግዚአብሔር ያድርግብኝ፣ ከዚያም በላይ ያምጣብኝ ትላለች። የሩት ቃላት ትልቅ ለውጥ አመጡ። ራሷን ለኑኃሚን አሳልፋ መስጠት ብቻ ሳይሆን የእስራኤልንም አምላክ የራሷ አድርጋ ተቀበለች። ሙሉ በሙሉ ከኑኃሚን ሕዝብና እምነት ጋር ለመቆራኘት አገሯን፣ ባህሏን፣ ቤተሰቧንና አማልክቶቿን ትታ ወጣች። ኑኃሚን በቃላት ሲገለጽ በማይችል ሁኔታ ተነክታ መሆን አለበት። የራሷን ሕይወት ትታ ወደማታውቀው ነገር አብራት ለመሄድ ፈቃደኛ የሆነች ሞዓባዊት መበለት እዚህ አለች። የሩትን ጽናት ስታይ ኑኃሚን ከዚህ በላይ ምንም አላለችም። እናም ሁለቱ ሴቶች ቤተልሔም እስኪደርሱ ድረስ አብረው ተጓዙ። ኑኃሚን ቤተልሔም ስትገባ ከተማ ሁሉ ተናወጠ። የከተማይቱ ሴቶች ይህች ኑኃሚን አይደለችም ምን አሉ። የዓመታት ሐዘንና መከራ አርጅቷት ነበር። እሷም በመራራነት መለሰች። ኑኃሚን አትበሉ፣ ሁሉን የሚችል አምላክ ሕይወቴን በጣም መራር አድርጎታል። ማራ በሉኝ። ስወጣ ሙሉ ነበርኩ፣ እግዚአብሔር ግን ባዶ እጄን መለሰኝ። እግዚአብሔር ካዋረደኝ
ሁሉን የሚችል አምላክ መከራ ካመጣብኝ ለምን ኑኃሚን ትሉኛላችሁ? ትላለች። ንግግሯ ጥልቅ ትርጉም ነበረው። ኑኃሚን ማለት ደስ የሚያሰኝ ወይም ደስ የሚል ማለት ነው። ነገር ግን በሐዘኗ ወቅት ደስ የሚያሰኝ ምንም አልተሰማትም። ስሟን መራራ ትርጉም ወዳለው ማራ በመቀየር የደረሰባትን ከባድ ጉዳት ገለጸች። ሕይወቷ በእግዚአብሔር እጅ ከደስታ እንደተራቆተ አመነች። ኑኃሚንና ሩት የደረሱበት ጊዜ ትርጉም ያለው ነበር። መጽሐፍ ቅዱስ የገብስ መኸር በሚጀምርበት ጊዜ ቤተልሔም ደረሱ ይላል። ይህ ዝርዝር አስፈላጊ ነው፣ ምክንያቱም የገብስ መኸር የእርሻ ወቅት መጀመሪያ ነበር። ቤተልሔም መኸር ሲጀምር ሩት ለራሷና ለኑኃሚን ምግብ የማቅረብ ተግባር ፈተና ገጠማት። ምክንያቱም ምንም ንብረትና መተዳደሪያ አልነበራትም። በእስራኤላውያን ሕግ እግዚአብሔር የመሬት ባለቤቶች እርሻቸውን እስከ ዳርቻው እንዳያጭዱ ወይም የተረፈውን እንዳይለቅሙ አዞ ነበር። ድሆች፣ ባዕዳን፣ መበለቶችና የቲሞች ከተረፈው የመቃረም መብት ነበራቸው። ይህ ሥርዓት እስራኤልን የእግዚአብሔርን ምሕረት እያስታወሰ ለችግረኞች ምግብ ያቀርብ ነበር። ሩት ለኑኃሚንና ለራሷ ለማቅረብ ጓጉታ ወደ እርሻ ሄዳ ለመቃረም ፈቃድ ጠየቀች። በኑኃሚን ስምምነት ሩት ከአጫጆች ኋላ የሆነ የተረፈውን ገብስ ለመቃረም ወደ እርሻ ወጣች። የእግዚአብሔር ፍቃድ እርምጃዎቿን የኤሌሜሌክ ዘመድ ወደ ሆነው ቦዔዝ ወደ ተባለ ባለጸጋ እርሻ መራት። ቦዔዝ ከቤተልሔም መጥቶ ሰራተኞቹን እግዚአብሔር ከናንተ ጋር ይሁን ብሎ ሰላምታ ሰጣቸው። እነሱም እግዚአብሔር ይባርክ ብለው መለሱ። በእነዚህ ቀላል ቃላት እንኳ እምነቱ በንግግሩ ውስጥ ይታይ ነበር። ባህሪውም ይበልጥ ደምቆ ይበራል። ቦዔዝ ሩትን በመቃረም ላይ ካሉት መካከል አይቶ ይህች ወጣት የማን ናት ብሎ ጠየቀ። ተቆጣጣሪውም ከሞዓብ ከኑኃሚን ጋር የተመለሰችው ሞዓባዊት ወይም እሷ ናት፣ ከጠዋት ጀምሮ እስካሁን በትጋት ስትሰራ ቆይታለች፣ እረፍት እንኳ አልወሰደችም ብሎ መለሰ። ቦዔዝ በትጋቷ ተደንቆ በትኩረት ተመለከታት። ወደ ሩትም ሄዶ በደግነት ተናገራት። ቦዔዝም ልጄ ሆይ ስሚኝ፣ በሌላ እርሻ ለመቃረም አትሂጂ፣ ከዚህም አትውጪ፣ ከሴት ሰራተኞቼ ጋር ተጣበቂ። እነሱ በሚያጭዱበት ቦታ ሁሉ ተከተያቸው፣ ወጣቶቹ እንዳይነኩሽ አዛለሁ። ሲጠማሽም ወጣቶቹ ከቀዱት ማሰሮ ጠጪ አላት። የቦዔዝ ቃላት አስደናቂ ጥበቃና አቅርቦትን ያሳያል። መበለትና ባዕድ በመሆኗ ለጥቃት የተጋለጠች መሆኗን ተረድቶ በደህናና በክብር መቃረም እንድትችል አደረገ። ሩትም ተደንቃ በግንባሯ ተደፋች። ሩትም እኔ ባዕድ ሆኜ ሳለሁ እንድታስበኝ በዓይን ፊት እንዴት ሞገስ አገኘው ትለዋለች። ቦዔዝም ለአማትሽ ያደረግሽን ሁሉ ሰምቻለሁ። እሷን ለመንከባከብ አገርሽንና ቤተሰብሽን ትተሽ እንዴት እንደመጣሽ ላደረግሽው ሁሉ እግዚአብሔር ይክፈልሽ። መጠጊያ ለመፈለግ በክንፎቹ ስር ለመጣሽው ለእስራኤል አምላክ ለእግዚአብሔር ሙሉ ዋጋሽን ይስጥሽ። ሩት በዚህ ደግና ክብር ባለው ሰው አማካይነት የእግዚአብሔር ሞገስ በሷ ላይ እንዳረፈ ተሰማት። በኋላም ቦዔዝ ሰራተኞቹን ሩት ከተከመረው መካከል እንድትቃርም ብቻ ሳይሆን ሆነ ብሎ ገብስ እንዲጥሉላት አዘዘ። ሩት በብዛት ቃረመች። ወደ 30 ኪሎ ግራም የሚጠጋ ገብስ ሰበሰበች። ሩት ወደ ቤቷ ተመልሳ እህሉን ለኑኃሚን ስታሳያት የኑኃሚን ልብ በተስፋ ተሞላ። ሩት የት እንደቃረመች ጠየቀች። ቦዔዝ መሆኑን ስትሰማ ኑኃሚንም እንዲህ አለች፣ ለሕያዋንና ለሙታን ቸርነቱን ያልተወ እግዚአብሔር የተባረከ ይሁን። ሰውየውም የቅርብ ዘመዳችን ነው፣ ከቤዛዎቻችንም አንዱ ነው። ቤዛ የሚለው ቃል የዕብራይስጡን ጎኤል ወይም የቅርብ ዘመን ተበዢ ጽንሰ ሐሳብ ያመለክታል። በእስራኤል ሕግ መሠረት የቅርብ ዘመድ የተቸገረን የቤተሰብ አባል መሬቱን በመግዛት ከባርነት በማዳን ወይም የቤተሰቡን ስም ለማስቀጠል መበለቲቱን በማግባት ሊታደገው ይችላል። ኑኃሚን የማዳን ተስፋ ሲቀሰቀስ
ማየት ጀመረች። ቀኖቹ አልፈው የመጨረሻው ስንዴ ተሰብስቦ ሲያልቅ ሩት አሁንም በቋሚ ትጋቷ ቀጠለች። ጠዋት ትነሳለች፣ በቦዔዝ እርሻ በትጋት ትሰራለች እና ለኑኃሚን እህል ይዛ ወደ ቤት ትመለሳለች። ታማኝነቷ በሥራዋ ብቻ ሳይሆን በትሕትናዋ የሚታይ ነበር። ሆኖም መኸር ሲያበቃ ኑኃሚን ትልቅ ፍላጎት እንደቀረው አወቀች። የዕለት እንጀራ ለተወሰነ ጊዜ ሊያቆያቸው ይችላል። ነገር ግን ኑኃሚን ለሩት ዘላቂ ነገር፣ እረፍትና ደህንነት ትመኝ ነበር። በጥንቷ እስራኤል የአንዲት ሴት የወደፊት ሕይወት ከባል ቤት ጋር የተቆራኘ ነበር። ያለ ጥበቃ ሩት በባህሪዋ ጠንካራ ብትሆንም አሁንም ለጥቃት የተጋለጠች ነበረች። የኑኃሚን ልብ በእናትነት ፍቅር ተሞልቶ ለምራቷ ዘላቂ ቤት እስክትፈልግ ድረስ እረፍት አላገኘም። አንድ ምሽት ኑኃሚን እንዲህ አለቻት፣ ልጄ ሆይ መልካም እንዲሆንልሽ የምታርፍበት ቤት እንዲፈልግልሽ አይገባኝምን? ቦዔዝ የቅርብ ዘመዳችን ነው። ከሰራተኞቹም ጋር እንድትሆኝ ይፈቅዶልሽ ነበር። ዛሬ ምሽት በአውድማው ገብስ ሲያበጥር ያድራል። ገላሽን ታጠቢ፣ ተቀቢ፣ ልብስሽንም ልበሺ፣ ወደ አውድማውም ውረጂ። ነገር ግን ሰውየው በልቶ ጠጥቶ እስኪጨርስ ድረስ ራስሽን አታሳየው። ሲተኛ የሚተኛበትን ቦታ ይይ። ከዚያም ሄደሽ እግሩን ገልጠሽ ተኚ፣ እሱም የምታደርጊውን ይነግርሻል አለቻት። ለዘመናዊ ጆሮ ትእዛዙ ያልተለመደ ሊመስል ይችላል። ነገር ግን በእነሱ ባህል ውስጥ ምንም አይነት ተገቢ ያልሆነ ነገር አልነበረም። ይልቁንም የመገዛትና ጥበቃ የመጠየቅ ምሳሌያዊ ተግባር ነበር። እግሩን ገልጣ እዚያ በመተኛት ሩት ራሷን በቦዔዝ ስልጣን ስር በትሕትና ታስገዛለች። ይህም በጋብቻና በቃል ኪዳን የተሳሰረ ጥበቃ እንዲሰጣት መጠየቅ ነበር። የሩት መልስ ቀላልና በእምነት የተሞላ ነበር። ሩትም ያልሽኝን ሁሉ አደርጋለሁ አለች። በዚያ ምሽት ቦዔዝ በልቶና ጠጥቶ ደስ ብሎት ነበር። ከመከሩ በኋላ ረክቶ በእህል ክምር አጠገብ ተኛ። ሩት ኑኃሚን እንዳዘዘቻት በዝግታና በጥንቃቄ አደረገች። በሌሊት ጥበላ ቀርባ እግሩን ገልጣ ተኛች። በእኩለ ሌሊት ቦዔዝ ደንግጦ ነቃ። ሲዞርም አንዲት ሴት በእግሩ ስር ተኝታ አገኘ። ደንግጦና ግራ ተጋብቶ አንቺ ማነሽ ስል ጠየቀ። ሩት በትሕትናና በድፍረት መለሰች፣ እኔ አገልጋይ ሩት ነኝ። አንተ ቅርብ ዘመድ ወይም ተበዢ ነህና ክንፍህን በአገልጋይ ላይ ዘርጋ አለችው። ቦዔዝም ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ድሃም ሆነ ባለጸጋ ወጣቶችን ባለመከተልሽ ይህ የኋለኛው ደግነትሽ ከመጀመሪያው ይበልጣል። አሁንም ልጄ ሆይ አትፍሪ፣ የጠየቅሽን ሁሉ አደርግልሻለሁ። በከተማው ያለው ሁሉ ሰው ደግና ጨዋ ሴት መሆንሽን ያውቃልና ይላታል። በዕብራይስጥ ኤሼት ሃዩል ወይም ጨዋ ደጋግ ሴት የሚለው ሐረግ በምሳሌ መጽሐፍ ምዕራፍ 31 ቁጥር 10 ላይ ከተጠቀሰው ጋር ተመሳሳይ ነው። የሩት የታማኝነት የትጋትና የእምነት ዝና በቤተልሔም ታውቆ ነበር። ሆኖም ቦዔዝ አንድ እንቅፋት እንዳለ ነገራት። እሱ ፈቃደኛ ቢሆንም የኑኃሚንን ቤተሰብ ለመታደግ ከእሱ ጋር የሚቀርብ ሌላ ዘመድ ነበር። በሕጉ መሠረት ያ ሰው ሩትን የማግባትና ንብረቱን የመቤዠት የመጀመሪያ መብት ነበረው። ቦዔዝ ጉዳዩን በሚቀጥለው ቀን ለመፍታት ቃል ገባ። ያ ሰው እምቢ ካለ ግን እርሱ ራሱ ሩትን እንደሚቤዣት ማለላት። ክብሯን ለመጠበቅ ቦዔዝ ሩት እስከ ጠዋት ድረስ በእግሩ ስር እንድትቆይ ግን ሌሎች እንዳያዩት ከንጋት በፊት እንድትሄድ ነገራት። ከመሄዷ በፊት ሊንከባከባት እንደሚፈልግ ምሳሌ እንዲሆን 6 መስፈሪያ ገብስ በልብሷ ላይ ሞላላት። ሩት ወደ ቤት ስትመለስ ኑኃሚን በጉጉት ትጠብቃት ነበር። ሩት የቦዔዝን ቃልና የሰጣትን እህል ጨምሮ የሆነውን ሁሉ ተረከችላት። ኑኃሚንም በጥበብና በእምነት አጽናናቻት። ኑኃሚንም እንዲህ አለቻት፣ ልጄ ሆይ ነገሩ እንዴት እንደሚሆን እስክታውቂ ድረስ ታገሺ። ሰውየው ዛሬውኑ ነገሩን ካልጨረሰ አያርፍምና። በማግስቱ ጠዋት ቦዔዝ የሕግ ግብይቶችና
ፍርዶች ወደሚሰጡበት ወደ ቤተልሔም ከተማ በር ሄደ። እዚያም ተቀመጠ። ያ የቅርብ ዘመድ ሲያልፍም ቦዔዝ እንዲቀመጥ ጠራው። ምስክር እንዲሆኑም 10 የከተማይቱን ሽማግሌዎች ሰበሰበ። ቦዔዝ ጉዳዩን ከመሬት መበጀት ጋር በማያያዝ አቀረበው። ቦዔዝም ከሞዓብ የተመለሰችው ኑኃሚን የዘመዳችን የኤሊሜሌክን መሬት እየሸጠች መሆኑን ታውቃለህ። መበጀት ከፈለግህ ጉዳዩን ላነጋግርህ ብዬ ነው። መሬቱን መግዛት ከፈለግህ በእነዚህ ምስክሮች ፊት ግዛው፣ ካልፈለግህ ግን ንገረኝ። ምክንያቱም ከአንተ ቀጥሎ የመበጀት መብት ያለው እኔ ነኝ። ይህንን ሲሰማ ሰውየው ወዲያውኑ ፈቃደኝነቱን ገለጸ። እሺ እኔ እበጀልሃለሁ አለ። መሬት መበጀት ጥሩ አጋጣሚ ነበር። ሀብቱን ያሰፋል፣ ደረጃውን ከፍ ያደርጋል፣ ንብረቱን በቤተሰቡ ውስጥ እንዲቆይ ያደርጋል። ነገር ግን ቦዔዝ ወሳጁን ዝርዝር ሁለተኛውን ግዴታ ጨመረ። መሬቱን ከኑኃሚን ስትገዛ የሞዓባዊቷን መበለት ሩትን ማግባት ይኖርብሃል። በዚህም የሞተውን ሰው ስም በርስቱ ላይ ለማስቀጠል ልጅ ትወልዳለህ ይለዋል። ይህ ሲሆን ሰውየው ሐሳቡን ቀየረ። እንዲህም አለ፣ ለራሴ መበጀት አልችልም፣ ይህ የራሴን ርስት ሊያበላሽብኝ ይችላልና መብቴን ለአንተ ሰጥቻለሁ፣ አንተ በጀው ይለዋል። እምቢታው ርስቱን የመከፋፈል ፍርሃት ወይም ሞዓባዊት የማግባት ፈተና ሊሆን ይችላል። ውሳኔውን ለማጽናት ጫማውን አውልቆ ለቦዔዝ ሰጠው። ይህ በጥንቷ እስራኤል ሕጋዊ ግብይትን ለማጽናት የሚደረግ ባህል ነበር። ጫማው የመብት ዝውውርን ያመለክታል። ቦዔዝ በሕዝብ ፊት እንዲህ ስላወጀ፣ የኤሊሜሌክ የነበረው ሁሉ የኬሌዋንና የመሃሎንም የነበረውን ሁሉ ከኑኃሚን እጅ መግዛቴን ዛሬ እናንተ ምስክሮች ናችሁ። ደግሞም የሞተው ሰው ስም በርስቱ ላይ እንዳይጠፋ የሞዓባዊቷን የመሃሎንን ሚስት ሩትን ሚስት እንድትሆነኝ ገዝቻታለሁ። እናንተ ዛሬ ምስክሮቼ ናችሁ ይላል። ሕዝቡም በምርቃት መለሱ። እግዚአብሔር ወደ ቤቴ የምትገባውን ሴት የእስራኤልን ቤት እንደሰሩት እንደ ራሔልና እንደ ልያ ያድርጋት። በኤፍራታ ባለጸጋ ሁኑ፣ በቤተልሔምም ስሜ ይጠራ። እግዚአብሔር ከዚህች ወጣት ሴት በሚሰጥህ ዘር ቤት እንደ ፋሬስ ቤት ይሁን። በዚህም በከተማው በር ቤዛነቱ ተረጋገጠ። በረሃብ በኪሳራና በሐዘን የጀመረው ታሪክ አሁን በእግዚአብሔር ሕዝብ ፊት ወደ ቃል ኪዳን ተስፋና በረከት ተለወጠ። ቦዔዝ ሩትን ወደ ቤቱ ወሰዳት፣ ሚስቱም ሆነች። እግዚአብሔር አንድነታቸውን ባረከ። ሩትም ጸነሰች፣ ወንድ ልጅም ወለደች። የከተማይቱም ሴቶች ከኑኃሚን ጋር ተደሰቱ። የቤተልሔምም ሴቶች እንዲህ አሉ፣ ዛሬ የሚበጅሽ ዘመድ ላላሳጣሽ ለእግዚአብሔር ምስጋና ይሁን፣ ስሙም በእስራኤል መካከል ይጠራ። የሚወድሽና ከ7 ወንዶች ልጆች ይልቅ የሚሻልሽ ምራትሽ ወልደዋለችና እርሱ ለነፍስሽ የሚያድስ ለሽምግልናሽም ደጋፊ ይሆንልሽ። አንድ ጊዜ መራራና ባዶ የነበረውን የኑኃሚን ሕይወት አሁን አዲስ ሕይወት በክንዷ ያዘች። ልጁን ወስዳ በጭኗ ላይ አኖረችው፣ ሞግዚትም ሆነችው። ጎረቤቶቿም ለኑኃሚን ልጅ ተወለደላት አሉ። ስሙንም ኢዮቤድ አሉት። ትርጉሙ አገልጋይ ማለት ነው። ኢዮቤድ አድጎ የእሴይ አባት ሆነ። እሴይም የንጉሥ ዳዊት አባት ሆነ። ከሞዓብ በመጣችው ባዕድ በሩት አማካይነት የመሲሁ የዘር ሐረግ ተጠበቀ። የሩት ታሪክ ስለ እምነት ታማኝነትና ስለ እግዚአብሔር አቅርቦት ትልቅ ትምህርት ይሰጠናል። አንዱ ግልጽ ትምህርት እውነተኛ እምነት ብዙ ጊዜ በድፍረት ራስን አሳልፎ በመስጠት እንደሚጀምር ነው። ሩት ሙሉ በሙሉ የማታውቀውን እግዚአብሔርንና ኑኃሚንን ለመከተል አገሯን፣ ቤተሰቧንና አማልክቶቿን ትታ ወጣች። እርግጠኛ ባልሆነ ሁኔታ ውስጥ እንኳ በእግዚአብሔር የመታመን ውሳኔዋ እምነት ዝም ብሎ ማመን ብቻ ሳይሆን መታዘዝ፣ መታመንና ተግባር መሆኑን ያሳያል። ከሩት የጸና ታማኝነት ከራስ ወዳድነትና የነጻ ፍቅርንና
በእግዚአብሔር መሪነት እየታመኑ ወደማይታወቀው የመግባት ድፍረት እንማራለን። ቦዔዝም ስለ ታማኝነትና ቅንነት ትልቅ ትምህርት ይሰጠናል። በጥበቃው በደግነቱና በልግስናው እውነተኛ ፍቅር ሌሎችን እንደሚያከብር፣ ክብርን እንዲጠብቅና የግል መስዋዕትነትን በሚጠይቅበት ጊዜ እንኳ በጽድቅ እንደሚሠራ ያሳያል። የኑኃሚን ጉዞ ከባዶነት ወደ ሙላት የወንጌል ምሳሌ ነው። ታሪኳ ሕይወት የመከራና የተስፋ መቁረጥ ወቅቶችን ሊያመጣ እንደሚችል ያስታውሰናል። አማኝ የሆኑት እንኳ ኪሳራን፣ እርግጠኛ አለመሆንን ወይም የመተውን ስሜት ሊጋፈጡ ይችላሉ። ሆኖም ኑኃሚን ተስፋ መቁረጥ የታሪኩ መጨረሻ እንዳልሆነ ታሳየናለች። ወደ ቤተልሔም ሲመለሱ በእግዚአብሔር የማይታይ እጅ በተመሩት በሩት ታማኝነትና በቦዔዝ ደግነት አማካኝነት ዳግም መቋቋምን አገኘ። የኑኃሚን ሕይወት እግዚአብሔር መራራነትን ወደ በረከት፣ ባዶነትን ወደ ሙላትና ኪሳራን ወደማይታሰብ ደስታ መለወጥ እንደሚችል ያሳያል። በዛሬው ዓለም የሩት ታሪክ አሁንም ጥልቅ ትርጉም አለው። በግንኙነታችን፣ በሥራ ቦታችንና በማኅበረሰባችን ውስጥ በቅንነት፣ በታማኝነትና በድፍረት እንድንሠራ ይገፋፈናል። እምነት ብዙ ጊዜ ከለመድነው ምቾት እንድንወጣ፣ በእግዚአብሔር የማይታይ እጅ እንድንታመንና ሌሎችን በቅንነት እንድናገለግል እንደሚጠራን ያስታውሰናል። ባዕድ የነበረችው ሩት የእግዚአብሔር የማዳን ዕቅድ አካል እንደሆነ ሁሉ እኛም ፍቅርን፣ ጽድቅንና ታማኝነትን የሚያንጸባርቁ ምርጫዎችን በማድረግ በሥራው መሳተፍ እንችላለን። የኑኃሚን ታሪክ ችግር ወይም ሐዘን ለገጠመው ለማንኛውም ሰው ይናገራል። በጣም ጨለማ የሆኑ ወቅቶች እንኳ በመታመን በመጽናትና በታማኝነት በታማኝ ጓደኞች ድጋፍ ሊለወጡ እንደሚችሉ ያሳያል። በመጨረሻም ቤዛው ቦዔዝ ወደ መጨረሻው ቤዛችን ወደ ኢየሱስ ይጠቁመናል። ቦዔዝ የቤተሰቡን መስመር ለመቀጠል ሩትን እንደታደጋት ሁሉ ክርስቶስም የዘላለምን ሕይወትን፣ ይቅርታን እና በእግዚአብሔር ቤተሰብ ውስጥ ቦታን ለመስጠት እኛን ይታደገናል። የእሱ ቤዛነት በብር ወይም በወርቅ ሳይሆን በራስ መስዋዕትነት ነው። ይህም ለሚያምኑ ሁሉ ተስፋንና ዳግም መቋቋምን ይሰጣል። በአጭሩ የሩት ታሪክ በእምነት በድፍረት እንድንኖር፣ በፍቅር እንድንሰራና በእግዚአብሔር የተስፋ ቃላት ላይ በልበ ሙሉነት እንድንታመን ያበረታተናል። ዛሬም በሕይወታችን ውስጥ መናገሩን የሚቀጥል የማገገብ የበብጀትና የጸጥታ የታማኝነት ኃይል የማይጠፋ ታሪክ ነው። በቀጣይም እንዲህ አይነት የመጽሐፍ ቅዱስ ታሪኮች እንዲደርስላችሁ ከፈለጋችሁ ፔጃችንን ሳብስክራይብ እንድታደርጉልን በጌታ ፍቅር እናሳስባችኋለን። ሻሎም